ስሜ ሰላማዊት ሁሴን ይባላል። የተወለድኩት እዚህ አዲስ አበባ ውስጥ ነው። ስለ እናቴ በጎ አድራጎት ድርጅት ከገባሁ ብዙ ጊዜ ሆኖኛል። ቆዳ ስራን የመረጥኩበት ምክንያት ብዙ ጊዜ ሴት ልጅ ምን እንደመሆኔ መጠን የቆዳ ውጤቶች ስለምጠቀም ኢንተረስቱ ስላለኝ ነው እና ይሄ እድል ሳገኝ በጣም ደስ ብሎኛል። እሺ ለመጀመሪያ ጊዜ ማሽኑን እግሬን ሳስቀምጥ ትንሽ ፍርሃት ነበረ እና እየተላመድኩ ስመጣ ግን አሁን አሪፍ ነው። ከዚህ ውጭ ለመጀመሪያ ጊዜ በቆዳ የሰራሁት በእጅ የሃንድ ሜድ ውጤት የቁልፍ መያዣ ነበረ። በማሽን ደግሞ የዋሌት ነበረ፣ የወንድ ዋሌት ማለት ነው እና ያን የሰራሁትን ሰው ሲጠቀምበት ሳይ በጣም ነው ደስ የሚለኝ። እሺ ወደፊት የራሴ ትንሽ ወርክሾፕ ከፍቼ የመስራት ፍላጎት አለኝ። ከዛ ውጪ እንደኔ ያሉትንም አብሬ አንድ ላይ የተማሩ ልጆችን ከዛ ውጪ በቆዳ ስራ ላይ የሰለጠኑ ልጆች ጋር አንድ ላይ የመስራት ፍላጎት አለኝ እና በዚህ አጋጣሚ ይሄን እድል ያመቻቸልኝን ስለ እናቴ በጎ አድራጎት ድርጅትን ማመስገን እፈልጋለሁ። አመሰግናለሁ።